አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ተመልከቱ፣ ዛሬ መኮረኒ በሸመል አሰራር ነው። ተመልከቱ፣ እኔ ጋር ተከታተሉ። መኮረኒ በሸመል አሰራሩን ከኔ ጋር እንዴት እንደምንሰራ ማለት ነው። ተመልከቱ። ኦኬ፣ እንዴት አድርጌ እንደምንሰራ ማለት ነው። እንደዚህ ተደፋ እንደሆነ የለሁበት እናንተን አሳያለሁ ማለት ነው። ማውዶቼ እንደዚህ አድርጌ እንደዚህ ካረኩ በኋላ ጠብቁኝ። ከዛም በኋላ ከዚህ ካዘጋጀሁት እንዲህ አድርጌ አረግበታለሁ። ከላይ እንደዚህ አድርጌ አረኩ በኋላ ይሄንን አደበላልቃለሁ ማለት ነው። ይሄ ይደበላለቃል። ቆንጆ መኮረኒ በሸመል ነው የሚሆንላችሁ። እንዴ ያርጋችሁ ሰሩና ሞክሩት። ቆንጆ ነው እላችኋለሁ። አረቦቹ የሚወዱት እንደዚህ ነው። እኛም አበሻዎች አኪድ ይወዱታል። በደንብ አድርገው ነው የሚበሉት። ይሄ መኮረኒ በሸመል አሰራር እንግዲህ ታያችሁስ። እንዴ ያርጋችሁ ሰሩት። ይሄን ደግሞ ምን ከምን አድርገሽ ነው የሰራሽው ለምትሉ ደግሞ ነገራችኋለሁ። ንገሪኝ የምትሉ ካላችሁ በኮሜንት አሳውቁኝ። እና ሰምታችኋል። ጠብቁኝ። ይሄው እንደምታዩት እንደዚህ አድርጋለሁ። ልጅቱን ከላይ አድርጋለሁ። ከዛ በኋላ ደግሞ ይሄንን አረግበታለሁ። ተከታተሉ። ይሄው እንደምታዩት በዚህ መልኩ እንደዚህ አድርጋለሁ። አሁን ፍሩን አረጋለሁ ማለት ጨምራለሁ። ፍሩን ጋር ሲበስል ደግሞ አሳያችኋለሁ ምን እንደሚመስል ማለት ነው። ጉሉ ማሻአላህ መኮረኒ በሸመል ውዶች ይሄንን ይመስላል። መኮረኒ በሸመል ይልሻል አባቴ። ጉሉ ማሻአላህ ጉሉ ማሻአላህ ያችሁት አላህ ተባረከላ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንግዲህ ሰላም ናችሁ? ያለው አልሐምዱሊላህ። ተመልከቱ የሚሰራ ማለት ነው። ይሄ ማለት ነው። ይሄንን ታርጌ እንዲመዳበረው አያችሁ ብሎ ማሻአላህ። እናማ ላይክ አርጉ። ይሄ ፎሎ አርጉ። ፎሎ ማለት ነው። ይሄን ኩብዝ ይሄንን ነው እንደዚህ አርጌ እንዲህ ማሰምረው ማለት ነው። አያችሁ እንደሚቀጠል እችት ማሻአላህ ተባረከላ። ሙት ዋው ተዘጋለ እስከመጨረሻ ተመልከቱ። ጠብቁ። እዚህ ጋር እንደዚህ አድርጌ ነው እንደዚህ አድርጌ ማለት ነው። ይታያችኋል። እችሁት ይሄንን ማለት ነው። እዛ ነው የምጥለው። ተመልከቱ ልጆች እንደዚህ እየተንጠለጠለ አያችሁት። طيب ያችሁት ማሻአላ ተባረከ። ግረውን ቂጣ እዚህ ጋር ደግሞ መባያ ያያችሁት መባያ በጣም ሲንጃል ከቲማቲምና ከሽንኩርት ጋር ሰርቼ ተማከለ ኮሎ ማሻአላ ያችሁት የሚመስለው ዝም ብዬ ግን ባለሙያ ማለት ነው። ያችሁት ተሚስ ይባላል። ይሄ ተሚስ ከዛ ሁላ ቂጣ የተረፈችው እንግዲህ እቺ ናት ማለት ነው። እቺ ያያችኋት እንብላ መባለያው እቺ ናት። ታዲያ ተፈጥሮ እንብላ ማለት ነው። እናማ ምን መሰላችሁ? ይሄ ኩብዝ ተኑር ነው የሚባለው። ተሚስ ያኔ ተሚስ ነው። እነዚህ ገጠሮች ደግሞ ተኑር ነው የሚወስዱ። ኩብዝ ተኑር ተማም። ያውም ትንሽ አራር ብሎብኛል እናንተ ጋር ተቀባጠር። እናማ ምግብ ሰርቼ ሲበላልኝ በነገራችን ላይ ደስ ነው የሚለኝ ከምንም በላይ ማለት ነው። የተረፋቸውን ደግሞ እኔ ብልት ማስመጣያ አያችሁት። ጉል ማሻአላ እና ባለሙያ ነኝ። እንደኔ የምትጋገር ሴት ነይ እንጋጠም። እናማ ምግብ ሲበላላችሁ ሰርታችሁ ሲበላላችሁ ደስ የሚላችሁ ሰዎች ማለት ነው ፎሎ አድርጉ እና ደግሞ ዩቲዩብ ላይ ገብታችሁ ሰብስክራይብ ላይክ አድርጉ። ስሜን ነግሬያችሁ ተደጋጋሚ ፕሮፋይል ላይ አለ።
የዛሬው ዳቦ እናም ታጠበ ጎበዝ ሰው የለም ያኔ ሁላችንም እንትና ሰላም አለይኩም ወራህመቱላሂ ወበረካቱሁ። አህለን ወሰህለን። ይሄ ምን ይመስላችኋል? ይሄንን ያወቀ ማለት ነው። ይሄ ምን ይመስላችኋል? ብሎ ማሻአላ ቅድሚያ ብሎ ማሻአላ። ይሄ እስሙ በለበላ አብዛኛውን አረብ ቤት ነው እንጂ የሚታወቀው አበሻ ቤት አይታወቅም ማለት ነው ያኔ እና ይሄንን ቤታችሁ እየሰራችሁ መብላት ትችላላችሁ ማለት ነው። ቆይ ውዶቼ ምን መሰላችሁ ከዚህ ጋራ እንሰራው ዴቦት ከዛም በኋላ ጀዘር ድንች በጣጥስ ማለት ነው። ጥቅል ጎመን ምንድነው አልጠቀስ ሌላ በሰል ያለው አይደል ካሮት ይሄ ጋራ ካሜራ ጠብ አድርጋችሁ በትንሹ ስሩት። ትንሽ አንድ 10 ደቂቃ ካስቀመጣችሁ በኋላ ጋግሩት ማለት ነው። እንዴ ዳቦ ኩፍ እስኪል ድረስ እንዲያጠብቁ። ከዛ ምርጥ ነው ይበላል። ቆንጆ ነው። ካሜራና ዘይት መልህ ብቻ ነው የሚደረግበት። እዚህ ላይ ሱካር አይደረግም። ልክ እንደዚህ አቦታኩ እንደዚህ ዝም ብላችሁ እሽት አይደረግም። ደግሞ ለብ ለብ ነው የሚቦክ። ዝም ብሎ ነታ ነታ በመልዓጋም ቢሆን እንደዚህ የበለቃ ታረጋችሁ ከላስ እሹኛ አይደለም ማለት ነው። ፈታሽ ጥሩ አይሆንም። ምን ይመስላል ልጆች ሁሉ ማሻአላ ተባረከ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። እናንተ እንዴት ናችሁ? በየላችሁ በሰላማችሁ ብዙ ይበሉልኝ እና ወደች ዛሬ እንጀራ እየጋገርኩ ነው ቤቴ ማለት ነው። ሁሉ ማሻአላ እንዲህ እየጋገራችሁ ብሉ። በዚህ በውጭ እንጀራ ሆዳችን በሽተኛ የሆነ ቤታችሁ ስሩ ሴቶችዬ ማለት ነው። ነጭ እንዲቆት ቁልት እያረጋችሁ እነሱ ጥቁር እንጀራ የሚሆንላቸው ማለት ነው። ሌላ ነገር እየቀላቀሉበት ነው። እኛ ግን የቤታችን አሳምረን ቡክት ታረግ ነው ኑት ይሄን እስኪመስል ድረስ ቁልት ታረግ ነው ለማለት ያክል ነው። ቡክት ታረግ ነው። ይሄው እንጀራዬ ማለት ነው። ይሄንን ይመስላል። ሁሉ ማሻአላ ተባረከላህ። ይሄው ይሄንን ይመስላል። አያችሁት? ቤት የሚጋገረው እንጀራ ማለት ነው። ራሳችሁ አብከታችሁ ስትበሉት ራሱ ታይጎራበጥ ነው የሚበላው ማለት ነው። ዴቆቱ ይሄንን ይመስላል። ዴቆት ነው። ይሄንን ግን አሳምራችሁ ቁልት አርጉት። ጠይብ ቁልት አርጉት። እንደዚህ አይነት እንጀራ እንዲሆንላችሁ ነጩ እንደዚህ አይነት ይሆንላችሁ ማለት ነው። ግን እዛ ውጭ ላይ የሚጋግሩት እንጀራ ወላሂ አይቆሉትም። ለምን የማይቆሉት? ያን ሁላ ቆልተው አይችሉትም። በጣም ያደክማል ማለት ነው። እኛ ለቤታችን ግን ቁልት አድርገን መጋገር እንችላለን። እነሱ ደግሞ የሆነ ነገር ያደርጉበታል። እንደዚህ እንዲሆንላቸው እንጀራው እንዲያምርላቸው የሆነ ነገር ያደርጉበታል። ከዛ ጥቁር ይላል። ግን ሲበሉት ሱብሃንአላህ ሸክም ወዲያችን ክብድ ንፍት ይላል። የቤታችን እንጀራ ግን አሁን በልተነው አሁን ጥፍት ይላል ማለት ነው። ኩሉ ማሻአላህ እንጀራ ይሄን ይመስላል። ጠይብ ያደክማል። ያደክመው ግን ሰርታችሁ ቤታችሁ ሰርታችሁ ወይንም በጥራት የሚጋግሩትን እህቶቻችን አሉ ብዙዎች ግዟቸው ከነሱ ማለት ነው። እና ያን ይመስላል ውዶቼ። ኩሉ ማሻአላህ ውዶቼ ይሄን ይመስላል ዶሮ ወጤ ብሎ ማሻአላ ጠይብ ይሄን ይመስላል። ዶሮ እንዲያፈራርስብኝ ነው በቃ ቀስ እያረኩት ነው። ጉሉ ማሻአላ ተባረከላህ። ያው እንቁላል ለምትወዱት እንቁላል ይኸው ጉሉ ማሻአላ ይሄን ይመስላል ዶሮ ወጤ። ሙያኮ ሙያ አለ يلا حبيبتي انت جعان ابشري ابشري حبيبتي يلا تفضل اهلا السلام عليكم ورحمه الله وبركاته ودي ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ዛሬ ደግሞ ማን ነው ቂጣ ነው ቂጣ ጉሉ ማሻአላ ቂጣ ጥቅጥቆች ቂጣ አሰኝቶኛል ዛሬ ማለት ነው። አለ እናንተ መቼም ቢሆን አልበላም። የበላኋትን ብቅ ነው ማረጋት
ሰምታችኋል። ቄጣ ጥቅጥቆሽ በቅቤ ነው የምር፣ ዘይት እንዳይመስላችሁ በቅቤ ሲጣፍጥ ዋው ጉዱ ማሻአላ። አይሼ ጉሉ ማሻአላ። እዚች ሲጣፍጥ ማለት እንዲህ እያደረጋችሁ ማለት ነው ብሉ። መዲም ቤት ያላችሁ ማለት ነው እንዲህ እያደረጋችሁ ብሉ እንዳይርባችሁ። እሺ ሰምታችኋል። የመዲያም ቅመም ወይ እኔም አንዷ ነኝ። ለበን ማፊ ይሄ ውዶቼ ተዓሉ ተፈደሉ አሻ ይሄው ሰላጣ ይህን ይመስላል። ወዓሲር ሙዋያ ብሎ ማሻአላ ይሄው